ጤና ይስጥልን። ከዓለማችን ዕውቅ 6 ሰዎች መካከል ሮናልዶ ህንዳዊ ነው። የህንድ ህዝብ ወደ 1.43 ቢሊዮን ደርሷል። ይህም ከዓለም ህዝብ 18 ከመቶውን ይሸፍናል። ቻይና በህዝብ ቁጥር ዓለምን ስትመራ የነበረች ቢሆንም አሁን ላይ በህዝብ ቁጥር ፖሊሲዋ ምክንያት ወደ 1.41 ቢሊዮን አካባቢ የህዝብ ቁጥሯ ሆኗል። ይህም ህንድን በህዝብ ቁጥር ቀዳሚ ሀገር እንድትሆን አድርጓታል። አጠቃላይ ዓለም ካለው 8 ቢሊዮን ህዝብ መካከል 35 ከመቶ ወይም ከግማሽ ዝቅ ብሎ ያለው የቻይናና የህንድ ህዝብ ነው። ሁለቱም የእስያ ሀገራት የዓለማችን ዘንዶች ናቸው። ሌላውን እንደ እንቁራሪት ልንመለከተው እንችላለን። ቻይናና ህንድ በህዝብ ቁጥር ብቻ ሳይሆን በኢኮኖሚም እየተቀዳደሙ ይገኛሉ። በአሜሪካና በጃፓን ተይዞ የነበረው የዓለም ኢኮኖሚ ጃፓንን በማስወጣት ህንድና ቻይና እየተረከቡትም ይገኛሉ። ህንድ በዓለም ስልጣኔ ውስጥ የራሷ በረከትን የተቸረች ሀገር ናት። በትንሹ እንኳን 0 ቁጥር የተዋወቀው በህንዳውያን ነው። በመድኃኒት ቅመማ ህንድ የዓለማችን መሪ ሀገርም ናት። የፋርማሲ ምልክት የሆነው እባብ በዋንጫ መሰል ነገር ላይ ምልክት የህንዳውያን አስተምሮም ነው። እባብ በህንድ የመድኃኒት ምልክት ስለሆነም የዓለማችን የመድኃኒት ክምችት ሀገር ህንድም ናት። የተማሩ ዜጎቿን ወደ ውጭ በመላክ በዓለም ፖለቲካ ኢኮኖሚ ላይ የበላይነትን ይዛለች። በጃንሆይ ዘመን ኢትዮጵያውያኖች የአሜሪካን ዲቪ ሎተሪ አይጠቀሙም ነበር። እንደውም ለትምህርት ከሄዱበት ሀገር ዲግሪያቸውን ሳይቀበሉ ነበር ወደ ሀገራቸው የሚመለሱት። ለምሳሌ እነ ስብሐት ገብረ እግዚአብሔር ወደ ፈረንሳይ ለትምህርት ተልከው ሀገራችን ናፈቀችን ብለው ተመልሰው መጥተዋል። ህንዶች ይህንን ስለሚያውቁ ወደ ኢትዮጵያ በመምጣት በመምህርነት፣ በሐኪምነት፣ በነጋዴነት አገልግሎት ከሰጡ በኋላ ዜግነት እየተሰጣቸው የዲቪ ሎተሪን እድል ይጠቀሙበትም ነበር። በጃንሆይ ዘመን ህንዶች የኢትዮጵያ ዜጋ ሆነው ዲቪ የሚሞሉት እነሱም ነበሩ። አሁን ህንዶች በአሜሪካ አስተዳደርና ትልልቅ የዲጂታል ቴክኖሎጂ ካምፓኒዎች ውሳኔ ሰጪዎችም ሆነዋል። ሀገራቸውም የመጪው ዓለም ስርዓት ወሳኝ ልዕለ ኃያል ለመሆን በቅታለች። በቅርቡም የኒውዮርክ ከንቲባ ሆኖ የተመረጠው ዞራን ማምዳኒ በሩዋንዳ ቢወለድም ዘሩ ከህንድ የሚመዘዝ ነው። ከዶናልድ ትራምፕ መምጣት በፊት በጆ ባይደን አስተዳደር ጊዜ ምክትል ፕሬዝደንት ሆነው ያገለገሉት ካማላ ሃሪስ የዘር ምንጫቸው ወደ ህንድ ነው። ከስታምር በፊት ከ3 ዓመት በፊት የእንግሊዝ ጠቅላይ ሚኒስትር የነበሩት ሪሲ ሱናክ የዘር ግንዳቸው ከወደ ህንድ ፑንጃብ ግዛት ነው። በማይክሮሶፍት፣ በጉግል፣ በኦፕን ኤአይ ዘርፍም በአሜሪካም ተጽዕኖ ፈጣሪዎች የዘር ግንዳቸው ከወደ ህንድ የሚመዘዙ ናቸው። ህንዶች እንኳንስ በአሜሪካና በአውሮፓ በአፍሪካም ዲያስፖራ ሆነው ከየሀገሩ ሁኔታ ጋር በመላመድ የዓለማችን ቅመም የሆኑ ሰዎች ናቸው። የታዋቂው ደራሲ የኦሮማይ አባት ጋዜጠኛና አሰላሳይ ባሉ ግርማ በአባቱም ህንዳዊ ነው። ባሉ መልኩ እንጂ ልቡ ኢትዮጵያዊ በመሆኑ የሻዕቢያና የደርግን ውጊያ በመተቸት ደርግን 4 ኪሎንም አስመራንም ሊያጣ እንደሚችል በኦሮማይ ድርሰቱ በ1974 መክሮ እንደነበር ይታወሳል። እንደ ባሉ ግርማ ሁሉም የዘር ግንዳቸው ከወደ ህንድ የሆኑ ግለሰቦች በኬንያ፣ በደቡብ አፍሪካ ፖለቲካና ኢኮኖሚ ውስጥ የላቀ ሚናም አላቸው። በመቅደላም ራሱን የሰዋው የንጉስ ቴዎድሮስ ልጅ ልዑል አለማየሁ በእንግሊዝ አማካኝነት ብዙውን ጊዜውን ያሳለፈው በህንድ ነበር። ህንዶች በእንግሊዝ ቅኝ ግዛት ስር በነበሩበት ጊዜ እንግሊዘኛን ብቻ ሳይሆን የለመዱት በሀገራቸው የሌላ ሀገር ዜጋን ማኖር፣ ወደ ሌላ ሀገር ሂዶ መኖርንም ለምደዋል። ህንዶች እንግሊዝ ቅኝ በገዛችባቸው ሀገራት ሁሉ ራሳቸውን ከየሀገራቱ ጋር አላምደው ዜጋም ይሆናሉ። የሆነው ሆኖ ህንድን የተወዳጀም ሀያል ሀገር መጪውን የዓለም ህግጋትና ባለብዙ ወገን ተቋማትን በራሱ አምሳል የመቅረጽ እድል አለው። ህንድ በዚህ ባለብዙ ዋልታም የዓለም ስርዓት ወይም መልቲፖላር ወርልድ ኦርደር የደቡባዊ ዓለምን ለመምራት በምታደርገው ጥረት የኢትዮጵያን አጋርነት አጥብቃም እየሻተች ትገኛለች። ሁለቱ ሀገራት የተፈራረሙት መግባቢያ ሰነዶች የዚህ አስረጅም ነው። የቀድሞ ጋዜጠኛና ገጣሚ በህንዱ ዮጋ ስፖርት የሚታወቀው የዛሬው የህንዱ ጠቅላይ ሚኒስትር
አዲስ አበባ ሰንብቷል። ቀለል ያለ ባህላዊ አለባበስ ከ24 ሰዓታት ውስጥ አራቱን ብቻ በመተኛት ለህንድ እድገት የሚሰሩ ጠቅላይ ሚኒስትር ናቸው ይባልላቸዋል። በማህበራዊ ሚዲያ በተለይም በኤክስ ወይም በትዊተር፣ በፌስቡክ፣ በዩቲዩብ፣ በኢንስታግራም በጠቅላላ ወደ 300 ሚሊዮን ተከታዮች እንዳላቸው ይነገርላቸዋል። ይህም ከመሪዎች የመጀመሪያው ሲያደርጋቸው እንደነ ክርስቲያኖ ሮናልዶ፣ ሰሊና ጎሜዝ፣ ጀስቲን ቫይቨር በመከተል ሙዲ በማህበራዊ ሚዲያ ተጽዕኖም ይታወቃሉ። ምናልባት ጋዜጠኛ ስለነበሩ ማህበራዊ ሚዲያን በአግባቡ መጠቀምን ችለውበታል። ሙዲ ከጠቅላይ ሚኒስትር አብይ አህመድ በቡድን 20 አባል ሀገራት ስብሰባ ላይ ጆሃንስበርግ ደቡብ አፍሪካ ላይ በተገናኙበት ጊዜ ከ108 ሚሊዮን በላይ ተከታይ ባለው የትዊተር ወይም ኤክስ አካውንታቸው በአማርኛ ጽፈዋል። ታህሳስ 7 ቀን 2018 ዓ.ም ወደ አዲስ አበባ ሲደርሱም በአማርኛ ጽፈዋል። ከሳምንት በፊት በኒው ዴልሂ ቭላዲሚር ፑቲንን ባገኙበት ወቅትም በሩሲያኛ ጽፈዋል። ሙዲ የፑቲን ጥብቅ ወዳጅ ናቸው። በግዛት ይገባኛል ምክንያት ከቻይና ጋር የጎሪጥ የሚተያዩ ሀገራት ቢሆኑም አሜሪካ ተጨማሪ ታሪፍ በህንድና በቻይና በመጣሏ ምክንያት ህንድና ቻይና በጋራ እየቆሙ ነው። ህንድ ኒውክሌር የታጠቀች ሀገርም ናት። ወደ 1.3 ሚሊዮን ተዋጊ ሰራዊት ያላት ህንድ ከፓኪስታን ጋር ባላንጣም ናት። በዚህ ምክንያት ህንድን ሩሲያ ታስታጥቃለች፣ ፓኪስታንን ደግሞ ቻይና ታስታጥቃለች። በሚገርም ሁኔታ ግን ህንድ በቻይና መሳሪያ በፓኪስታን አማካኝነት ጥቃት እየደረሰባት ቢሆን ቻይናም በሩሲያ መሳሪያ በህንድ አማካኝነት አልፎ አልፎም እየተታኮሰች ህንድ ቻይናና ሩሲያ የብሪክስ መስራች ሀገራት ናቸው። ደቡባዊ ዓለምን ወይም ከአሜሪካ ምሩ ዓለም በተቃራኒ ያለውን ዓለም ለመምራት ቻይና፣ ህንድ፣ ሩሲያ፣ ብራዚል ዋነኛ ሸሪኮች ሆነዋል። ህንድ የብሪክስ ሊቀመንበርነትን ቦታ ከብራዚል ከወር በኋላ በመረከብ ደቡቡን ዓለም ለመምራት ተዘጋጅታለች። ኢትዮጵያም የብሪክስ አባል ሀገር ናት። ወደዚች ሀገር የመጡት ሞዲ በፓርላማ ተገኝተው ባደረጉት ንግግር ስለ ንግድ፣ ቴክኖሎጂ፣ ባህል ትስስር መስክ ስለ ሁለቱ ሀገራት ብዙ ብለዋል። ሙዲ በፓርላማና በፌዴሬሽን ጥምር ምክር ቤቶች ላይ የህንድና የኢትዮጵያን ግንኙነት የበለጠ ለማጠናከር በሚቻልበት ዘርፍ ላይ ምክክር ማድረጋቸውም ተነግሯል። ኢትዮጵያም ከክብሪት እስከ መድኃኒት ከሩዝ እስከ ብረታ ብረት የምታስገባው ከህንድ ነው። ፍራፍሬም፣ ቆዳ፣ ቡና ኢትዮጵያ ወደ ህንድ የምትልካቸው ግብዓቶች ናቸው። ከዚህ ባለፈ በርካታ ህንዳዊ ባለሀብቶች በኢትዮጵያ እያለሙ ነው። በርካታ ኢትዮጵያውያን በህንድ ይማራሉ። በመሆኑም የሁለቱ ሀገራት ግንኙነት በእርግጥም ቀላል ግምት የሚሰጠው አይደለም። ጤና ይስጥልን።